እኔ በቀላለም እባላለሁ ከተንታ ወረዳ እኔ የመጣሁት ግን ያው ልዩ ቦታዬ 022 ሾላው የምትባል ቦታ ነው። ከዛ ስመጣ የመጣሁበት ምክንያቱ ያው እርሻ እንደጠመርኩኝ መጡ ፖሊስ መኪና ይዞ መጡ። ተነሱ ትጥቅ ያላችሁ ይዛችሁም ቶላሉን ትጥቅ ይዤ ጓደኞቼ ጋር 20 ነን። ከሀያዎቹ ጋር ፖሊስ ጣቢያ ገባን። በፖሊስ መኪና ነው ያሄርነው ተገጠር። ከዛ ተሄርን በኋላ ዙሪያውን በፖሊስ ታፈን የት ነው የምንሄደው ስናነ አሁን ግዴ ልከዱ ነው ይሄ ነው የምንላቸው ነገር የለም። ተነሳ እኔ እንካ ከፈለክ ትጥቅህን እንጂ እኔ አሁን ዝም ብዬ እዚህ 6 ቤተሰብ አሳዳሪ ሆኜ አሁን ዝም ብዬ ያላንዲ እንትን ዝም ብዬ ተነስቻለሁ። ዲሞ ጭንቅ ሲመጣ ነው እንደ ዛሬ ትጥቅ የምትጥለው። ታዲያ hala አፈኑን ያው ተይዤ መጀመሪያ ላይ ኮረም ላይ ጣሉን። ልዩ ኃይሉ ጋር አቀላቀሉን። በቲም በጋንታ በመናም የሚባል ነገር የለም እንደው ዝም ብለው ጣሉን። ከዛ ያው የሞተ እኔም ያው አንድ ጥይት ማልተኮስኩ አንድ ካዝና ነበረ። ሁለተኛ ኮረም ላይ ደገባ አንድ ካዝና ሰጡኝ። ያችን ጥይት ማልተኮስኳትም ቀጣውን እጅን ሰጠህ። እኔ አሁን ቀደም ሲል ስለማቀው በትግራይ ህዝብ ላይ ጫና እንዲያደረገ ነው ይሄ መንግስት ጫና እንዲያደረገ ነው። ለምን እዛ ያለ ወንድም ተዋልዷል ተካብዷል። ግን ስም ጥላሸት እየቀባ እናንተን እንደ መጥፎ ሰር እያደረገ ራሱ ስም እየቀየረ ጁንታ እያለ እኛም በማናቀው እየሳበ ወንድሞቻችንን አስገደለ እንጂ እኛ ጁንታ ነው የሚለው። አሁን የፖለቲካ አመራሮች ጁንታ ነው የሚሉት። አሁን ጁንታ እንደዛ አድርጎ ሳያርዳሉ ይፈልጣሉ ይቆርጣሉ ይላል። እኛ ተኮረም ጀምረን እናንተው ጋር ሬሽን እየበላን በዲም ይዛችሁ መጣችሁ። በፊትም ነው ስለማቀው ነው በፊትም እጅ የሰጠ ሰው ማንም ሰው እንደማይነካው ማቀዋለሁኝ እኔ እና እስከዚህ ድረስ ነው እንትን እኔ ባህሪውን የእናንተን ባህሪ ስለማቀ ህዝቡ ጭራሽ አሁን ይሄ ነው ብሎ ቢል ህዝቡ ቆሎውን እየቆላ እንጀራውን እያለ ነው ሲያዋጋ የነበረው ሻቢያ ጋር ስትዋጉ በነበረበት ሰዓት ላይ የአማራ ህዝብ ይሄን አይልም። ግን ከላይ ያሉ መዋቅሮች ግን ስም ያጠፋሉ። ይሄ ስም በማጥፋት እኔ አሁን እዚህ የዛለታ ለምን ጥይቴን ጠጥቼ ሙቼ በሆነ እዚህ ተመመጣ ማለት ነው። እኔ አንድ ቀን ይሄን አገረ ረግጬው አላቀኝ አንድ ቀን እንደው አይቼው ማለት ግን እንደዚህ እያደረገ ወንድሞቻችን ጋር አጣልቶ እሱ ወንበሩ ላይ ተቀምጦ አስገድሎ በየጫካው አለቀ። አሁን ይሄን እንደዚህ በምንልበት ሰዓት ላይ ያው መቼም እናንተ ታውቁታላችሁ ይሄን የሚል ሰው ይመታል። ይሄን አሁን እንደዚህ ብለን ይሄን ለምን እንዴት ታረጋላችሁ? ይሄን እንደዚህ ታረጋላችሁሳ? ይሄን አሁን የትግራይን ህዝብ እንዴት አድርጋችሁ አሰቃይታችሁ ሀብቱንም ንብረቱንም ሁሉንም ልጆቹንም የህፃን ልጅ አዛውንት ሽማግሌ ቄስ ሳይቀር እየገደላችሁ ለምን ይሄን ታረጋላችሁ በሚል ተብሎ አንዲ አፈቀላጤ በሚናገርበት ሰዓት ላይ ያ ይረሸናል። በቃ ይሄ ተጽዕኖ አለ እና ያን ሁሉም ህብረተሰብ እንደዚህ አሸጉቦ ነው ያለው እና በግዴታ ነው የኛን ህዝብ አሁን ልገቡበት ነው ገብታችሁበታልም ሊታይ ነው። አሁን ህዝቡ ከህዝቡ እንዴት የፖለቲካ አመራሩ ነው ግድል ያደረገው እንደው አገሪቱ እልም ያርጎ ያጠፋው የፖለቲካ አመራሩ ነው። ዝም ብሎ እንትን እያለ ባላሰበው ነገር ህብረተሰቡን እየቀሰቀሰ አሁን ዛሬ ወጣቱ ወይር ነው ያለው ወይ እኛ ሰርተን ብላ በጉልበታችን በረሃ ላይ እየሰራን ሽንኩርታችን እየተከልን ማልማት አለብን ብሎ አሁን ወይር ነው ያለው። አንድ ወጣት አሁን ተተንታ ወረዲ አንድ ይገባ የለም። እኛ እቺ ትጥቅ ስላለኝ በዚህ በትጥቅ ነው አንተው ልክ በገባሁኝ በሁለት ቀኔ ዲል ሆነ እንጂ እንደዚህ እያደረገ ከላይ ያለው መዋቅሩ ነው እንጂ በምንም ታምር ከናንተ ምንም ችግር የናንተ ግፋችሁ በጣም ስሜታዊ ሆናችሁ እኛ እንነግሳለን ብላችሁ ሳይሆን ለሀገር ብላችሁ ነው የምትለፉት። ለወንድሞቻችን ብላችሁ ነው ምገሉማ ከሆነ ተኮረም ላይ ትግሉኛ አልነበረም እንዴ? የህዝብ አዘንታ ስላላችሁ የህዝብ ፍቅር ስላላችሁ ተኮረም ጀምሮ አይደለም እንጀራውን ቂጣውን እያበሉ ህዝብ ገዴፍ አድርጋችሁ የመጣችሁ። እሱ ግን እንደዛ ያደርግም። እኔ በጣም ነው ማደንቀው የዝህን ሰራዊቱን በደንብ አድርጎ እንዲያው ሲታኮስ የኖረ ሰራዊት እንደናንተ ሬሽን እያበላ እየተንከባከበ ይዞ እየመጣ እንደዛ አለ ወታደራዊ አሰራር ታይቶን ተሰምቶ የማይታወቅም። የናንተ በጣም ቆንጆ ነው። ማን ነው መቼስ አንተ እኔ መጥቼ ልገልህ እየመጣሁኝ ዝም አትለኝም። ግን እጁን የሰጠ ሰው እንደማነኩ ነው። አሁን እዚህ ግን ሲዋጋችሁ 3-4 ጊዜ እየተማረከ ሲዋጋችሁ የነበረ ወታደር አሁን ተማርኮ ደግሞ መልሳችሁ ስትይዙት በነጻ መድረክ እየለቀቃችሁት ነው የምናየው እንጂ አንተ ትረሽናለህ አንተ ይሄን ትሆናለህ የሚል ከናንተ
ምንም ችግር እንደሌለ ነው።